አሁን ብዙ ሰው የሆነ ነገር ብትጠይቁት በሆነ ጉዳይ ላይ ዕውቀት መኖሩ በጣም ጥሩ ነገር ግን ዕውቀቱን እንዴት እንዳወቀው ማወቅ ግን ይበልጣል። በዕውቀት ጸንቶ ሰው መኖር የሚችለው ዕውቀቱን እንዴት እንዳወቀው ሲገነዘብ፣ ያወቀውን ነገር እንዴት ነው ያወቀው። ጳውሎስ እንዲህ ሲል ታውቃላችኋል፣ ያመንኩትን ምን አደርጋለሁ ይላል፣ አውቃለሁ። ያመንኩትን እምነት አውቃለሁ ግን ብቻ ብሎ ደግሞ አያበቃም። ያወቀው ዕውቀት እንዴት እንደሆነ ደግሞ ይናገራል። ያወቀውን እንዴት ነው ያወቅኩት? ያመንኩትን አውቀዋለሁ፣ ፋይን ነው። ግን ያወቅኩትን ዕውቀት ላይ ጸንቼ ግን መኖር የምችለው እንዴት እንዳወቅኩት እርግጠኛ ስሆን ብቻ ነው። ነገ የተሻለ ብርሃን እኮ ሊመጣ ይችላል ወይ የተሻለ እውነት ልታክ ትችላለህ። እንዴት እርግጠኛ ሆነህ ነው ራስ ላይ እርግማን የምታውጀው? ቁጥር 11 ላይ ወንድሞች ሆይ የሰበኩላችሁ ወንጌል ሰው ሰራሽ አለመሆኑን እንድታውቁ እፈልጋለሁ። ከማንም ሰው አልተቀበሉትም፣ ከማንም አልተማርሁትም፣ ይልቁንስ በመገለጥ ከኢየሱስ ክርስቶስ ተቀበሉት። እንዴት ነው እርግጠኛ እንደዚህ ሆንከው? ለምንድን ነው? ያወቅኩት እንዴት እንደሆነ አውቃለሁ። ያወቅኩት ከሰው ተቀብዬ አይደለም። ራሱ ምን አለ? ከማንም አልተማርሁትም፣ ይልቁንስ በመገለጥ ከኢየሱስ ክርስቶስ ከራሱ ምን አድርጌዋለሁ? ተቀብዬዋለሁ። እና እርግጠኛ ሆንከው በምንድን ነው? የተቀበልኩት እንዴት እንደሆነ ስለማቅ ነው። በወንጌል ላይ ማልደራደረው ጸንቼ ምቆመው እኔም የተረገምኩ ሁሉ ሌላ የተረገመ የሚሆን ብዬ በድፍረት የምናገረው ዕውቀት ስላለኝ ብቻ አይደለም። ዕውቀቱን ያወቅኩት ከሱ ስለሆነ ባወቃችሁትን ነገር እንዴት እንዳወቃችሁት ባወቃችሁት ነገር ለመኖር ባወቃችሁት ነገር ለመድፈር ባወቃችሁት ነገር ጸንታችሁ ለመኖር ወሳኝ ነገር ነው ማለት እና ጳውሎስ ይህን ሁሉ ነገር ተናግረህ እንዴት ነው አንተ እንትን የምትሉት ስትሉት እኔ ያወቅኩትንም አውቀዋለሁ እንዴት እንዳወቅኩት